ዛሬ ጉብኝት የምናደርገው እዚህ አዲስ አበባ ውስጥ ነው። የምንሄድበትን ቦታ ወደ በኋላ ነው ማሳወቃችሁ። እቺ የሴት ቀስት ትባላለች። የሴት ቀስት ያ ስሟም የሴት ቀስት የተባለበት ምክንያት ትራዲሽናሊ አሁንም ዛሬም ቢሆን ሴቶች የሚገረዙበት አካባቢ አለ። ጉዞ እንዴት ነው? እየበረታችሁ ነው? ደስ ይላል ጉዞ። ትንሽ ዳገቷ ናት እንጂ ኤክሰርሳይዝ ስለሌለ ኤክሰርሳይዝ አለማድረግ ቢሮ መቀመጥ እንዴት ነው? ቅዝቃዜው አሪፍ ነው። ያው በየቤታችሁ ደግሞ ደርሳል ቀስ ብሎ። አሁን ፋብሪካው ጋር ስላላችሁ በጣም ይቀዘቅዛል። ቀስ ብሎ ደግሞ እየተመጠነ እናንተ ጋር የሚደርስ መሆኑን በዙ ታረጋግጣላችሁ ማለት ነው። በጣም ፕሌንትፉል የሆነ ኦክሲጅን ማምረት ይችላሉ። በተጨማሪ ደግሞ ባዲ ስሜሎችን ባዲ ስፒሪቶችን ሳክ ማድረግ ይችላሉ። በምትኩ ደግሞ በጣም ንጹህና ፖዚቲቭ ኤነርጂ ቡስት ያደርጋሉ እነዚህ እጽዋት። ሶላችን እንዲህ ነው። ለስቱዲዮ ጋዜጠኛ አየሽ አይደል? የጫካውትን ወይላ ስቱዲዮ። እቺ ደግሞ በጣም አስገራሚ አበባ ነች። እቺ ኒፎፊያ ወይም ደግሞ ሬድ ሆት ፖከር ትባላለች በእንግሊዝኛ። ይሄን ዳገት እየሸከሸክ ነው። ሸከሸክ ነው። ቀላል ሸከሸክ። አብዛኛው ሰው ጠዋት ይወጣል ፐብሊክ ሰርቪስ 12 ሰዓት ነው የሚነሳል። አብዛኛው ሰው 12 ሰዓት ይነሳል። ማታ ደግሞ 11 ሰዓት ተኩል ሆኖ እስከ ማታ ነው 2 ሰዓት ድረስ ቤት የሚገባል። ስለዚህ ይሄ የተለመደ ሁሉ ጊዜ በእንደዚህ አይነት ሁኔታ ስራ መስራት ከባድ ስለሚሆን እንደዚህ አይነት ነገሮች በጣም ጠቃሚና አእምሮን የሚያድሱ ስለሆኑ ዛሬ ጉብኝት የምናደርገው እዚህ አዲስ አበባ ውስጥ ነው። የምንሄድበትን ቦታ ወደ በኋላ ነው ማሳወቃችሁ። አሁን ተሽከርካሪን እየጠበቁ ነው ያለሁት። ተሽከርካሪ እንደመጣ አብረን እንጓዛለን። እንዴት አደራችሁ? ሰላም አደራችሁ? ዘይት ዛሬ የቱሪዝም ቤተሰቦች ቀን ነው። የአዲስ አበባን የማለዳ ገጽታ እየቃኘን ጉዟችንን እንደቀጠል ነው። ከዚህ ከቱሪዝም ማሰልጠኛ ኢንስቲትዩት ጀምረን በሜክሲኮ ብሔራዊ ፒያሳ እያደረግን ነው ጉዟችንን የቀጠል ነው። አሁን ጉለሌ እጽዋት ማዕከል ነው የሚገኘው። በእጽዋት ማዕከል ውስጥ የተለያዩ የእጽዋት ዝርያዎች የማንበር ስራ ይከናወናል። ይህንን የማንበር ስራ ምን እንደሚመስል የስራ ኃላፊዎቹ ገለጻ ያደርጉልናል። እንዲሁም ደግሞ እኛ በመስክ ምልከታ ያለውን ነገር አሳያችኋለሁ። አብራችሁን ሁኑ።
በጉለሌ እጽዋት ማዕከል እንደደረስን አቀባበል ያደረጉልን የጉለሌ እጽዋት ማዕከል ዋና ዳይሬክተር ኢንጂነር ጉተማ ሙረዳ ናቸው። እሳቸውም ለሰራተኞቹ የአካባቢውን ተፈጥሮ እንዲህ ገልጸዋል። እንዴት አደራችሁ? በቅድሚያ እንኳን ወደ ጉለሌ እጽዋት ማዕከል የከተማችን ሳምባ ሆነ የኦክሲጅን ፋብሪካ የእጽዋት መናገሻ ሆነው ቦታ እንኳን በሰላም መጣችሁ ለማለት እወዳለሁ። እንዴት ነው ቅዝቃዜው? አሪፍ ነው። ያው በየቤታችሁ ደግሞ ደርሳል ቀስ ብሎ። አሁን ፋብሪካው ጋር ስላላችሁ በጣም ይቀዘቅዛል። ቀስ ብሎ ደግሞ እየተመጠነ እናንተ ጋር የሚደርስ መሆኑን በዙ ታረጋግጣላችሁ ማለት ነው። ያው እጽዋት ማዕከላችን የዛሬ 17 አመት ነው የተቋቋመው። በዋናነት የተቋቋመም ሀገራችን ጥቂት ሀገሮች በእጽዋት ሀብት የታወቁ ሀገሮች ውስጥ አንዷ ናት። ወደ 6500 የሚሆኑ እጽዋቶች እንዳላት መረጃዎቹ ያሳያሉ። ይሄ ደግሞ መልክዓ ምድር ከታችኛው ዳሉል ጀምሮ እስከ ትልቁ ራስ ዳሸን ተራራ ድረስ የተለያየ አይነት መልክዓ ምድር ያላት ሀገር ስለሆነች የእጽዋት ዝርያው በጣም ሰፊ ነው። እነዚህ እጽዋቶች ደግሞ በተለያየ ምክንያቶች በሰው ሰራሽና በተፈጥሮ አንዳንድ ቦታ ላይ የሚጎዱበት አግባብ አለ። ስለዚህ የመጀመሪያ እጽዋቶችን ለመጥፋት ተቃረቡትን በማስቀደም የማሰባሰብ ስራ ሰርተን የማደራጀትና ለዘመናት ለማቆየት ነው የመጀመሪያ ዓላማው። በዚህ ልክ እንግዲህ የመጀመሪያ ዓላማ ላይ ብዙ ስራዎችን ሰርተናል። ወደ 1300 የሚሆኑ እጽዋቶችን አሰባስበን ያደራጀንበት አግባብ አለ ማለት ነው። እንኳን ወደ ጉለሌ እጽዋት ማዕከል በሰላም መጣችሁ። ስሜ መንግስቱ እባላለሁ። እዚህ ጉለሌ እጽዋት ማዕከል ላይ የኢኮቱሪዝም ጥናትና አገልግሎት ቡድን መሪ ሆኜ ነው እየሰራው ያለሁት። ከናንተ ጋርም እንግዳ አይደለሁም፣ አብረን እየሰራን ነው። ስለዚህ አጠር ያለ የእግር ጉዞ መስመር እናደርጋለን። እየሄድን ይሄ ከዚህ በኩል የሚታያችሁ ቀርከሃ አያችሁ? ቀርከሃ ናቹራሊ የበቀለበት ቦታ ካያችሁ በቃ ፐርፌክት የሆነ ኔቸር በደንብ የተጠበቀበትና ወይም ወደ ኔቸር ወደ ኢቮሉሽን የተመለሰበት ቦታ ነው ማለት ነው። ምንም አይነት ብክለት ካለ ቀርከሃ አይበቅልም። ሌሎች ደግሞ የዚህ አየር ንጹህ ስለመሆኑ ባዮሎጂካል ኢንዲኬተሮችን እዚህ ማሳያቸዋለሁ። እና በጣም ንጹህ ሶይል ታይፕ አለ። አየሩም ውሃውም አልተበከለም ማለት ነው፣ ንጹህ ነው። እቺ ክረምት ላይ በጣም መጠኗ ይጨምራል። ፊንጫ ፏፏቴ ትባላለች። የጸበል ውሃ ነው። እዚህ ከላይ ኪዳነ ምሕረት ጸበል አለ። ከዛ ጸበል በኋላ የሚመጣ ውሃ ነው። ምን ልላችሁ ነው የፈለኩት፣ ዋናው ይሄ ውሃ ከዚህ ቀደም በጋ ሲመጣ ይቆም ነበር። ክረምት ላይ ይሄን ድንጋይ ሙሉ ሞልቶ ነው የሚወርደው። ይሄ ወተርሼድ ማኔጅመንት ስራው የሶይል ኮንዘርቬሽን ስራው በደንብ በመሰራቱ ምክንያት ብዙ ምንጮች ወጥተዋል። እዚህ ግቢ ውስጥ ወንዞች ተፈጥሯሉ። ይሄ የኮንዘርቬሽን ስራ ያመጣው ውጤት ነው። ይሄ ፏፏቴ መፈጠር ብዙ ቦታኒካል ጋርደኖች እንደዚህ አይነት ሀቢታት ለማምጣት ሲሙሌት ነው የሚያደርጉት። አሁን ያለንበት ሴክሽን ሮክ ጋርደን ነው። ይሄን ሮክ ሲሙሌት አድርገው ሰርተው ሮኩ ላይ የሚበቅሉ እጽዋቶችን አምጥተው ኢንትሮዱስ በማድረግ ነው ሲሙሌት የሚያደርጉት። እኛ ጋር ግን ተፈጥሮ አድሎን በዚህ መልክ ነው። ግን የአፈርና ውሃ ጥበቃ ስራው በጣም የተዳከመ ስለነበር ብዙ ውሃ እጥረት አለብን። ግን አሁን በዚህ 16 ዓመት በተሰራው አፈርና ውሃ ጥበቃ ስራ ብዙ ምንጮች፣ ፏፏቴዎች፣ ሌሎች በውሃ ተከትለው የሚመጡ አዋፋት፣ እንስሳት መፈጠር ችለዋል። ከዛ ውጭ እየወጣን እናያለን። ይሄ ሮክ ጋርደን ላይ የሚበቅሉ የእጽዋት ዝርያዎች አካባቢው ናቹራሊ
ተሰርቶ የተሰጠ ነው። እዛ ላይ ግን እኛ ያስቀመጥናቸው እጽዋቶች አሉ እያየ ሶራችን እንዴት ነው? የስቱዲዮ ጋዜጠኛ አየሽ አይደል? የጫካውትን ዋይልድ ስቱዲዮ ልዩነቱን አይዞህ። ሶል ፔጅ እንግዲህ ጉለሌ የስቱዲዮ እና ዋይልድ ጋዜጠኛ ልዩነት ቲሞች አሉ። ቴማቲክ ሴክሽኖች እጽዋቶች እንዳመጣጣቸው እንደ ዝርያቸው ካታጎራይዝ ተደርገው የተተከሉበት አንዱ ሴክሽን ይሄ ነው። ምን ለማለት ነው? እነዚህ ካክተስ ስፒሸሶች ወይም ደግሞ ሳኩላንት ስፒሸስ የምንላቸው ለወተር ኮንዘርቬሽን እና ንጹህ አየር ፕሮዲውስ በማድረግ የሚስተካከላቸው የለም። ተረዳችሁኝ? በረሃ ላይ በጣም የኦክሲጅን እጥረት ይኖራል። ለምንድን ነው? ግሪን ፒግመንት ያላቸው ነገሮች ስለሌሉ። ግሪን ፒግመንት ያላቸው የራሳቸውን ምግብ ይሰራሉ እጽዋቶች፣ ወይም አረንጓዴ የሆነ ነገር ኦክሲጅን ያመርታል፣ ለራሱ ምግብ ይሰራል። እንደዚህ አይነት እጥረት ስላለ ብዙ ጊዜ ፈጣሪ ሲፈጥራቸው ደግሞ በረሃ አካባቢ ላይ እንዲኖሩ ነው የሰራቸው። በጣም ታምር የሚሆነው እነዚህ ብቻ ያሉበት አካባቢ ላይ እንስሶች ይኖራሉ። ውሃ ምንም የሌለበት አካባቢ ውሃም ምግብም አንድ ላይ ነው የሚያገኙት። ይሄን አሁን ብንሰብረው እንዲህ እንደ ከብርጭቆ ላይ እንደ ማፍሰስ ነው የሚሆነው። ብዙ ውሃ ነው የሚይዘው። ዛስ ዋይ ሳኩላንት የምንለው ለዛ ነው። ሳኩላንት ስፒሸሶች ዴዘርት አካባቢ ላይ የሚኖሩ ናቸው። ይሄ ድንጋያማ አካባቢ ላይ እነዚህ ሳኩላንት ስፒሸሶች በተፈጥሮ ይኖራሉ። ስለዚህ ይሄን በኮሌክሽን አንጥተን ይሄን ለማስተማሪያነት እዚህ ኢንትሮዱስ አድርገናል። የእነዚህ ጥቅም ደግሞ ብዙ ነው። እናንተንም ሳጀስት ማድረጋችሁ መኝታ ቤትም መግቢያ በር አካባቢ መስኮት አካባቢ በፖት ብትተክሏቸው የቤት አየር ማስተካከል የሚችሉ የእጽዋት ዝርያዎች ናቸው። በጣም ፕሌንትፉል የሆነ ኦክሲጅን ማምረት ይችላሉ። በተጨማሪ ደግሞ ባድ ስሜሎችን ባድ ስፒሪቶችን ሳክ ማድረግ ይችላሉ። በምትኩ ደግሞ በጣም ንጹህና ፖዚቲቭ ኤነርጂ ቡስት ያደርጋሉ። እነዚህ እጽዋቶች በጣም በብዛት ለራሳቸው ግን መርዙን ነው የሚወስዱት። ለእኛ ግን በጣም ንጹህን ያመርታሉ። ጉዞ እንዴት ነው? እየበረታችሁ ነው? ደስ ይላል ጉዞ። ትንሽ ዳገቷ ናት እንጂ ኤክሰርሳይዝ ስለሌለ ኤክሰርሳይዝ አለማድረግ ቢሮ መቀመጥ አሪፍ ነው። ደስ ይላል። በጣም አመሰግናለሁ። አሁን ያለነው ኤንዴሚክ ቲም ላይ ነው። ኤንዴሚክ ማለት ብርቅዬ የእጽዋት ዝርያዎች ብቻ ያሉበት ቦታ ነው። ይሰማል? ይሄኛው ሴክሽን ልብ ብላችሁ እያያችሁ እጽዋቱን ኤንዴሚክ ናቸው፣ ብርቅዬ ናቸው፣ ከኛ ሀገር ውጭ የሌሉ ናቸው። እቺ የሴት ቀስት ትባላለች። የሴት ቀስት ስሟም የሴት ቀስት የተባለበት ምክንያት ትራዲሽናሊ አሁንም ዛሬም ቢሆን ሴቶች የሚገረዙበት አካባቢ አለ። የሚገረዙ ሴቶች የሚቆረጠውን አካል ቁስሉን ለማድረግ ይሄን ይጠቀማሉ ካልቸራሊ። እና ሳይንቲፊካሊ ፕሩቭ የተደረገው ብሌድ ክሎቲንግ ሰርቪስ ትሰጣለች። እጃችን ቢቆረጥ ድንገት ይሄን አሽተን ብናደርግ ደም ይቆማል። ሁለተኛ ደግሞ ያ ውንድ ወይም ደግሞ ቁስል ኢንፌክሽን ሳይፈጠር እንድድን ያደርጋል። በጣም ሜዲሲናል ቫሉ ያላት ብርቅዬ የእጽዋት ዝርያ ነች። ከዛ ውጭ ደግሞ ካልቸራሊ ደግሞ አንዳንድ አካባቢ ባድ ስፒሪት ይሰማል።
ባዲ ስፕሪት ታስወግዳለች ይባላል። ምንድነው ያቺ የተገረዘች ሴት ወይም ደግሞ የወለደች ሴት ውጭ ስትወጣ መጥፎ መንፈስ ይመታታል ተብሎ ስለሚታሰብ ጆሮ ላይ ምናምን አድርገው ይወጣሉ። ምንም አይነት መንፈስ አያገኛትም ማለት ነው። ሶ ይሄ ካልቸራል ቫሉ ደግሞ ሪስፔክት ይደረጋል። ይህን ዳገት እየሸከሸክ ነው ሸከሸክ ነው። ቀላል ሸከሸክ። ከዚህ ፊት መጥተው ያውቃሉ? እኔ መጥቻለሁ። የመጀመሪያው ነው? የመጀመሪያ ነው። እንዴት አገኙት? በጣም አሪፍ ነው። በጣም እጽዋትና ተፈጥሮ በጣም ደስ የሚል ነው። እነዚህ የአሎ ዴብሩና አሎ ጂማ የሚባሉ የእሬት ሶስቱ የእሬት ዝርያዎች እንዴሚክ ናቸው። እሬቶች ወደ 75 ስፒሸሶች አሉ እኛ ሀገር ላይ ካሉት ግን ሶስቱ ስፒሸሶች ብርቅዬ ናቸው። ምናልባት መንገድ ላይ ሴቶች ለጸጉር ለፊት ብላችሁ የሚገዙት እንዴሚክ አይደለም። የነዚህን ያይሉ ቫሉ የላቸው። ስቲል ግን እነዛ ሜዲሲናል ቫሉ ያላቸው፣ እነዚህ ደግሞ ሃይሊ ሜዲሲናል ቫሉ ያላቸው ናቸው። እቺ ደግሞ በጣም አስገራሚ አበባ ነች። እቺ ኒፎፊያ ወይም ደግሞ ሬድ ሆት ፖከር ትባላለች በእንግሊዝኛው። በአማርኛ እንደየ አካባቢ ላይ ይችላል። አብልቤላ ትባላለች። ፉርጉኬ በቃ እንደዛ ነው። በየአካባቢው ስማቸው ይለያል እና ኤንዴሚክ አበባ ነው። ሃይ አልቲቱድ ላይ አባብ 3400 በላይ ነው የሚፈልገው። እኛ ጋር ግን እዚህ ኢንትሮዱስ ስላደረግናቸው ተመችቷቸው አሉ። ብርቅዬ ናቸው። የትም ሀገር ላይ አናገኝም። ባሌና ደብረ ብርሃን ሰሜን ተራሮች ስትሄዱ በጣም አስገራሚ ፓርቱ በጣም ሲመቸው አረንጓዴ፣ ቢጫ፣ ቀይ ይሆናል። የኢትዮጵያ ባንዲራ ይሰራል ቀለሙ እና ምንድነው በማዕከሉ የሚሰሩ የእደ ጥበብ ውጤቶችንም እግረ መንገዳችንን መቃኘት ችለናል። አይ ጎበዝ ነኝ በጣም በእውነት አመሰግናለሁ። በማዕከሉ ውስጥ ለተለያዩ ተግባራት የተሰሩትን መሰረተ ልማቶች መቃኘት እድልም ገጥሞናል። የቱሪዝም ማሰልጠኛ ኢንስቲትዩት ሰራተኞች ስለ ጉብኝታቸውና ስለ ስራቸው አጠር ያለ ውይይት አካሂደዋል። በውይይቱ ላይም የኢንስቲትዩቱ ዋና ዳይሬክተር አቶ ጌታቸው ነጋሽ መልእክት አስተላልፈዋል። ሰራተኞችም ስሜታቸውን ገልጸዋል። ቃሉ በጣም ብሮድ ነው። አብሮነት ፊዚካሊ አብሮ መዋል ብቻ አይደለም። አብሮነት ፊዚካሊ ኮኔክትድ መሆን ይጠይቃል። አብሮነት ኢሞሽናሊ ኮኔክትድ መሆን ይጠይቃል። አብሮነት ሶሻሊ ስፒሪቹዋሊ ኮኔክትድ መሆን ይጠይቃል። አብሮነት ማለት በችግር በቻሌንጅ ጊዜ በደስታ ጊዜ አንድ ላይ መቆም እና ቻሌንጅን ቀይሮ ወደ ሰክሰስ መቀየር ይጠይቃል። አብሮነት አንድ የጋራ ቫሊዩን ሼር በማድረግ የጋራ እሴት ኤክስፒሪየንስን፣ እውቀትን፣ ክህሎትን በማካፈል እኛ እዚህ ሰርቭ ለምናደርገው ፐርፐዝ እሱን ማሳካት ማለት ነው። አብሮነት ስንል ይሄ ነው። ይሄ ቅድም ወይዘሮ አስቴር እንዳለችው በዚህ ደረጃ ሰለብሬት ስናደርግ ይሄ መጀመራችን ነው።
ቤቱ በኋላ ካጸደቀ ይሄ ባህል ሆኖ የጥምቀት ማግስት በየጊዜው የቱሪዝም በየአመቱ የቱሪዝም ማሰልጠኛ ኢንስቲትዩት ቤተሰብ የአብሮነት ቀን ይሆናል ማለት ነው። ይሄ አመራሩንም መምህራኑንም ሰራተኛውንም ያጠቃልላል ማለት ነው። ታንኪዩ ያስጎበኙንን ሰዎችም በዚያው አጋጣሚ እናመሰግናለን። ጥሩ አድርገውን ያሳዩን። ዳገቱንም ወጠን ተመልሰናል። ስለዚህ አቅማችንም ተፈታትኖናል አይደል? ስለዚህ ጋራነታችን አብሮነታችን የሚያሳይ ነገር ነው። የአብሮነት ፕሮግራም ከዚህ በላይም ብዙ ነገሮች ቢኖሩ ደግሞ የበለጠ የአብሮነት ቆይታችንን ያጠናክራሉ። ቲምወርክ ላይ እንድንሰራ ከዚህ ከተለመደው ከቢሮ ኮምፒውተር ላይ ቁጭ ብለን እዛ ቢሮ ውስጥ ቁጭ ብለን የምናሳልፈው ጊዜም ወጣ ብለን ስንመጣ አይምሯችን እንዲታደስ አድርጓል። አይ ቲንክ ገና ደግሞ ከዚህ በላይ ብዙ ፕሮግራሞች አሉ ብለን ነው የምናስበውና የአብሮነት ቀን መዘጋጀቱ በጣም አስፈላጊና ኢምፖርታንት ነው። ከዚህ ከተቋሙ ወጣ ብለንም ሌሎችንም የቱሪስት መዳረሻ ቦታዎች አዲስ አበባ ላይ ያለውንም ከአዲስ አበባ ውጭ ያሉንም የምናይበትም እንደዚሁ ቢያንስ በየሩብ ዓመቱ በየ6 ወሩ ቢኖር የተሻለ ነው ብለን እናስባለን። ምክንያቱም የሥራ ባህሪያችን ብዙ ረፍት የለውም። አብዛኛው ሰው ጠዋት ይወጣል፣ ፐብሊክ ሰርቪስ 12 ሰዓት ነው የሚነሳል። አብዛኛው ሰው 12 ሰዓት ይነሳል። ማታ ደግሞ 11 ሰዓት ተኩል ሆኖ እስከ ማታ 2 ሰዓት ድረስ ቤት ይገባል። ስለዚህ ይሄ የተለመደ ሁልጊዜ በእንደዚህ አይነት ሁኔታ ስራ መስራት ከባድ ስለሚሆን እንደዚህ አይነት ነገሮች በጣም ጠቃሚና አይምሮን የሚያድሱ ስለሆኑ ይህን ፕሮግራም አመራሮች ወስናችሁ ስላዘጋጃችሁልን እኔ በግሌ ማመስገን እፈልጋለሁ ማለት ነው። ታንኪዩ እናመሰግናለን። በመጨረሻም የተሃድሶ ፕሮግራም በማካሄድ የመልስ ጉዞ አድርገናል። ሰላም።